ውድ የቻናሌ ተከታታዮች እንዴት ናችሁልኝ? ከዚህ በኋላ ደግሞ አዲስ ይዘት ጨምረናል። አሁን ወቅቱ የዲጂታል ነው። አሁን ወቅቱ ብዙ እድሎች ያሉበት ነው። ከብዙ ኢንተርናሽናል ሰዎች ጋር የምንገናኝበት አማራጮች በፕላትፎርሞች እየተፈጠሩ ስለሆነ እንግሊዝኛ ማወቅ ግዴታችን ነው ማለት ነው። ለምሳሌ ወደ ውጭ መውጣት እድል ብናገኝ ኤምባሲዎች በጣም ትልቅ ቁጥጥር እያደረጉ ስለሆነ ምክንያቱም ሁሉም ሰው አፕላይ የሚያደርግባቸው ነገሮች ኦንላይን ስራዎች ለማንኛውም ነገር እንግሊዝኛ በጣም ጠቃሚ ነገር ነው። ስለዚህ እንግሊዝኛ የምትማሩበትን አማራጭ ይዤ መጥቻለሁ ማለት ነው። ስለዚህ ከዚህ በኋላ እንግሊዝኛ የምትማሩበትን እለት ተዕለት የምንነጋገራቸውን የምንጠቀምባቸውን በታክሲ ቦታ ላይ ለምሳሌ በታክሲ ቦታ ላይ፣ በሬስቶራንት፣ በሆቴሎች፣ በተለያዩ ቦታዎች የምንጠቀማቸውን ወሳኝ ወሳኝ ንግግሮች ቢያንስ እዚህ ላይ ቤዚክ የሆኑ እንግሊዝኛዎችን ማወቅ ይገባቸዋል ማለት ነው። ስለዚህ እነዚህን ይዘቶች ይዤላችሁ መጥቻለሁ። እንግሊዝኛ ያስፈልገኛል የተወሰነ ነገር መጨመር እፈልጋለሁ የምትሉ ሰዎች ይህንን ቻናል መቀላቀልና ቤተሰብ መሆን አለባችሁ ማለት ነው። ወሬ ያላብዛባችሁ፣ ቀጥታ ወደ ዛሬ ቪዲዮ እንግባለን። እሺ ከመጀመሪያው እንጀምራለን ማለት ነው። የመጀመሪያው አር ዩ ጎይንግ ቱ ቦሌ። ለምሳሌ አሁን የታክሲ ቦታ ላይ ሹፌሩን መጠየቅ ስንፈልግ፣ ለምሳሌ ውጭ ሀገር ነው ያለነው፣ ለሆነ እንትን ብለናል፣ ወጣ ብለን ታክሲ መሳፈር ፈለግን፣ ሹፌሩ የውጭ ሀገር ዜጋ ነው። ቦሌ የምትለዋን መቀየር ትችላላችሁ። እንደ ምሳሌ ነው። የምትፈልጉበትን ቦታ ትጠቅሱና እሷን የምትጠቅሱበትን ቦታ መጨረሻ ላይ አድርጋችሁ አር ዩ ጎይንግ ቱ ቦሌ ማለት እንትን ስትሉ ወደ አማርኛ ምንድን ነው? ለምሳሌ በአማርኛም እዚህ ጋር አር ዩ ጎይንግ ቱ ቦሌ አነባበቡንም እዚህ ጋር አስቀምጬላችኋለሁ። ፕሮናውንስ እንዴት እንደሚደረግ አነባበብ፣ አማርኛ ትርጉም፣ በእንግሊዝኛ ፍሬዝ ሶስቱንም ይዤላችኋለሁ። እነዚህን ስክሪንሾት እያደርጋችሁ መጠቀም ትችላላችሁ ማለት ነው። ወደ ቦሌ እየሄድክ ነው ወይ ደግሞ ወደ ቦሌ ትሄዳለህ ትወስደኛለህ ማለት ስፈልጉ አር ዩ ጎይንግ ቱ ቦሌ ማለት ትችላላችሁ። እናንተም ደግሞ ታክሲ እየሰራችሁ ከሆነ እንደረዳት ብዙ ጊዜ ይሄ ነገር ያጋጥም፣ ግን እናንተ ሹፌሩ መጠየቅ ስፈልጉ ነው እንደዚህ አይነት ነገሮችን እንትን የምትሉት። ሁለተኛው ሃው ማች ኢዝ ዘ ፌር ቱ ሜክሲኮ። ሜክሲኮ ማለት አሁን አዲስ አበባ ሜክሲኮ የሚባል ሰፈር አለ። እናንተ እነዚህን ቦታዎችን በራሳችሁ እየጠቀሳችሁ ለምሳሌ ሐዋሳ ልትሆኑ ትችላላችሁ፣ ድሬዳዋ ልትሆኑ ትችላላችሁ፣ አረብ ሀገር ወይ ደግሞ ሳውዲ ልትሆኑ ትችላላችሁ፣ ዱባይ ልትሆኑ ትችላላችሁ። የእናንተን ቦታ በዚህ እየተካችሁ እነዚህ ንግግሮች ግን ቋሚ ናቸው፣ በእንግሊዝኛ ቋሚ ናቸው። ቦታዎቹን ግን እንደፈለጋችሁ መቀየር ትችላላችሁ ማለት ነው። ሃው ማች ኢዝ ዘ ፌር ቱ ሜክሲኮ። ቺ ፌር የምትለዋ ቃል ብር የምታመለክተው ሂሳብ ወይ ደግሞ ታሪፍ ወይ ደግሞ የሆነ ባስ ላይ የምትሳፈሩ ከሆነ ታሪፉን በምድር የምትገልጹት ለመናገር ስትሞክሉ ፌር ብላችሁ የምትሞክሩት ማለት ነው። ሃው ማች ኢዝ ዘ ፌር ስትሉ ወደ ሜክሲኮ ምን ያክል ነው ታሪፉ ለማለት እየሞከራችሁ ማለት ነው። ስለዚህ ፕሮናውንስ ሲደረግ ሃው ማች ኢዝ ዘ ፌር ቱ ሜክሲኮ ብላችሁ መጥቀስ ትችላላችሁ ማለት ነው። ወደ ሶስተኛው ስንሄድ እዛው ታክሲ ቦታ ላይ ነው ያለ ነው። ወደ ታክሲ ቦታ ላይ ስንንቀሳቀስ የምንጠቀማቸው እንግሊዝኛዎች ነው እያየን ያለ ነው። ካን ዩ ድሮፕ ሚ ኦፍ ኒድ ደ ባንክ። አሁን ለምሳሌ የጠየቃችሁት ቦሌ ነው የጠየቃችሁት። ለምሳሌ እዚህ ጋር ሜክሲኮ ብለን ኮንሲስተንት ለማድረግ አዎ አላችሁ፣ ተሳፈራችሁ። ምን ያክል ነው ሜክሲኮ ዋጋው ብላችሁ ጠይቃችሁ ሃው ማች ኢዝ ዘ ፌር ቱ ሜክሲኮ ብላችሁ ጠይቃችሁት፣ ዋጋውን ነገራችሁ፣ ተሳፈራችሁ። ከዛ በኋላ ታክሲ ውስጥ ሆናችሁ መውረድ ስትፈልጉ ምንድን ነው የምትሉት? ለምሳሌ ወደ ባንክ እየሄዳችሁ ከሆነ ካን ዩ ድሮፕ ሚ ኦፍ ኒድ ደ ባንክ ማለት ምን ማለት ነው? እዚህ ጋር አነባበቡንም አስቀምጭላችኋለሁ። ባንኩ አጠገብ አውርደኝ ወይ ደግሞ ባንኩ አጠገብ አውርዱኝ ለማለት ስትፈልጉ እችኛዋን ፍሬዝ ነው የምትጠቀሙት ማለት ነው። ካን ዩ ድሮፕ ሚ ኦፍ ኒድ ደ ባንክ። እዚህ ጋም ወደ አማርኛ በአማርኛ ፊደል እነዚህን ፕሮናውንስ ማንበብ ትችላላችሁ ማለት ነው። አራተኛ ላይ ደግሞ ፕሊስ ፑል ኦቨር ሂር። ፕሊስ ፑል ኦቨር ሂር ለምሳሌ ባንኩ ጋር ሳትደርሱ ነው ውስጥ ሆናችሁ ነው ካን ዩ ድሮፕ ሚ ኦፍ ኒድ ደ ባንክ ብላችሁ ጠየቃችሁት። ባንኩ አጠገብ ልታወርደኝ ትችላለህ ብላችሁ ጠየቃችሁትና ከዛ ወደ ባንኩ መንገዱን ቀጠለ ማለት ነው ሹፌሩ። ከዛ በኋላ ልክ ስትደርሱ ፑል ኦቨር ሂር፣ እባክህ እዚህ ጋር አቁምልኝ። በቃ የምትፈልጉት ቦታ ደርሳችኋል። ፕሊዝ ፑል ኦቨር ሂር። ፑል ኦቨር ነው የምትሉት ማለት ነው። ስቶፕ ሳይሆን የምትሉት ፑል ኦቨር ነው የምትሉት። በቃ እዚህ ጋር አቁምልኝ። ስቶፕ ደ ካር ሳይሆን የምትሉት
ፑል ኦቨር ነው የምትሉት ማለት ነው። እዚህ ጋርም እንደዛው በፍሬዝ ወይ ደግሞ በአንባቡም ፕሮናውንሴሽኑን እዚህ ጋር በአማርኛ አስቀምጬላችኋል ማለት ነው። 5ኛ ላይ ደርሰናል። ልከፍሉት ነው፣ ወርዳችኋል። 4ኛ ጋር ወረዳችሁ፣ ፑል ኦቨር አርግልኝ ያላችሁት እዚህ ጋር አቁምልኝ ያላችሁት። ቀጣዩ ምንድን ነው? ብር ልከፍሉ ነው። ብር ልከፍሉ ስትሉ ዱ ዩ ሃቭ ኤ ቼንጅ ፎር 200 ብር። ለምሳሌ ዋጋው እዚህ ጋር ሃው ማች ኢዝ ዘ ፌር ብላችሁ ጠይቃችሁ፣ ዋጋው ስንት ነው? ወደ ሜክሲኮ ዋጋው ስንት ነው ብላችሁ ጠይቃችሁት፣ እሱም 20 ብር አላችሁ። 20 ብር ብላችሁ ተስማምታችሁ ገባችሁ። እዚህ ጋር ቁምልኝ ያላችሁ ወረዳችሁ። የያዛችሁት ግን 200 ብር ነው። ዩ ሃቭ ኤ ቼንጅ ፎር 200 ብር ብላችሁ ስትጠይቁት ምን ማለታችሁ ነው? የ200 ብር መልስ አለክ ወይ? ምክንያቱም 20 ብር ቆርጦ 180 ብር እንዲመለስላችሁ ዝርዝር አለክ ወይ? ወይ ደግሞ 200 ብር ነው ያስኩት ዝርዝር አለክ ወይ? መልስ ልሰጠኝ ትችላለክ ወይ? ምናልባት ሰውየው ድፍን ብር ነው ሊይዝ የሚችለው። ስለዚህ ዝርዝር ብር እንዳለውና እንደሌለው መጠየቅ ስትፈልጉ ዱ ዩ ሃቭ ኤ ቼንጅ ነው የምትለው ማለት ነው። እዚህ ጋር ቼንጅ ነው። መልስ የምትለዋ ቀጥታ አንሰር ወይ ደግሞ አንዳንድ ጊዜ መልስ ሲባል አንሰር ነው አይደለ? መልስ ግን አንሰር የምትለዋ ቃል ግን የሆነ ጥያቄ ጠይቃችሁ ለዛ መልስ ስትሰጡ ነው እንጂ ለዋጋ መልስ ስትሰጡ ቼንጅ ነው ማለት የሚባለው። ስለዚህ ዱ ዩ ሃቭ ኤ ቼንጅ ፎር 200 ብር ማለት ስትፈልጉ የ200 ብር መልስ አለክ ወይ ብላችሁ እየጠየቃችሁት ነው ማለት ነው። እሺ እንቀጥል። ለምሳሌ ባንኩ ጋር ወረዳችሁና ራሱን ለመጠየቅ ፈለጋችሁ ወይ ደግሞ መልሱን ተቀበላችሁና መንገዳችሁን ቀጠላችሁ። ከዛ በኋላ መንገድ ላይ የሆነ ሰው አስቆማችሁ የሆነ ስፔሲፊክ የሆነ ቦታ ለመጠየቅ ስትፈልጉ ምን ያክል ርቀት ይፈጃል ለማለት ስትፈልጉ ሃው ሎንግ ዊል ኢት ቴክ ቱ ጌት ዴር ብላችሁ ትጠይቃላችሁ ማለት ነው። ሃው ሎንግ ኢት ዊል ቴክ ቱ ጌት ዴር። ቱ ጌት የምትለዋ እዛ ጋር ለመድረስ ቱ ጌት የምትለዋ ቃል እዛ ጋር ለመድረስ ምን ያክል ጊዜ ይፈጃል። ለምሳሌ ከሆነ ቦታ ከኤ ወደ ቢ ለመሄድ ስትፈልጉ እናንተ ለምሳሌ ሀረር ናችሁ እንበል። ወደ አዲስ አበባ ለመሄድ ስትፈልጉ ከአዲስ አበባ ሀረር ምን ያክል ጊዜ ይፈጃል? በመኪና ሊሆን ይችላል፣ በፕሌን ሊሆን ይችላል። እናንተ ናችሁ የምትመርጡት። ነገር ግን ሰዓት ጊዜን ለመጠየቅ ስትፈልጉ ሃው ሎንግ ኢት ዊል ቴክ ቱ ጌት ዴር ብላችሁ ትጠይቃላችሁ። ያም ወደ አማርኛ ሲተርጎም እዚያ ለመድረስ ምን ያክል ጊዜ ይወስድብኛል ወይ ደግሞ ይወስዳል። ለምሳሌ እዛ ባንኩ አጠገብ ወርዳችሁ እናንተ የሆነ ቦታ ለመሄድ ብትፈልጉ እና ቦታውን ባታውቁት ሰው ትጠይቃላችሁ ማለት ነው። እዛ አካባቢ ለመድረስ ምን ያክል ጊዜ ይፈጅብኛል። ወደ ሰባተኛው እንሂድ። ለምሳሌ ታክሲ ውስጥ ሆናችሁ በጣም ሞቃችሁ እና ታክሲው ኤሲ አለው ወይ ደግሞ ኤር ኮንዲሽነር አለው እንበል። ኤሲ ማለት ኤር ኮንዲሽነር ማለት ነው። ከዛ በኋላ በጣም ከሞቃችሁ ሹፌሩ ኦፕሬት የሚያደርገው ደግሞ ማብሪያ ማጥፊያ ያለው እሱ ጋር ሊሆን ይችላል፣ ኤር ኮንዲሽነሩ ማለት ነው። ካን ዩ ተርን ኦን ኤር ኮንዲሽነር ብላችሁ ስትጠይቁት ኤር ኮንዲሽነሩን ሊከፍቱልኝ ይችላሉ። እባክህ ኤር ኮንዲሽነሩን ልትከፍትልኝ ትችላለህ ወይ ማለት ስትፈልጉ ካን ዩ ተርን ኦን እቺ ኦን የምትባሏ መክፈትን ወይ ደግሞ ማብራትን ታመለክታለች ማለት ነው። ኤር ኮንዲሽነሩ በስቶ ደግሞ ለምሳሌ ብርድ ሆኖ ምናምን ኤር ኮንዲሽነር መኪና ውስጥ በርቶ ከሆነ ካን ዩ ተርን ኦፍ ነው የምትሉት ማለት ነው። ኦን የምትለዋ ወደ ኦፍ ትቀይርና ካን ዩ ተርን ኦፍ ኤር ኮንዲሽነር ብላችሁ ጠይቁ። ኤር ኮንዲሽነሩን ልከፍትልኝ ትችላለህ ያላችሁት ልዘጋልኝ ትችላለህ ወይ ደግሞ ልታጠፋው ትችላለህ ብላችሁ ሹፌሩን እየጠየቃችሁት ነው ማለት ነው። ለመጠየቅ ሲፈልጉ እንደዚህ ነው የምትናገሩት ማለት ነው። ካን ዩ ተርን ኦፍ ኤር ኮንዲሽነር ወይ ደግሞ ካን ዩ ተርን ኦን ኤር ኮንዲሽነር። ሲሞቃችሁ ተርን ኦን አርግልኝ፣ ሲበርዳችሁ ደግሞ ተርን ኦፍ አርግልኝ ለማለት ሲፈልጉ ግን ፖላይት መሆን አለባችሁ። ወይ ደግሞ በጣም ፖላይት ማለት በትህትና ለማለት ሲፈልጉ ነው። ካን ዩ ተርን ኦፍ። ትእዛዝ ሲሆን ካን ዩ ምትለዋ ትጠፋለች ማለት ነው። ተርን ኦፍ ኤር ኮንዲሽነር ትእዛዝ ይሆናል፣ ኮማንድ ይሆናል ማለት ነው። እችኛዋ ከሌለች እና
እነዚህም ብቻ እችን ብቻ ማንበብ ስፈልጉ ይሄኛው ለትዕዛዝ ነው ወይ ደግሞ ትህትና የለውም ፖላይትም አይደለም። ተርን ኦን ኤር ኮንዲሽነር እያዘዛችሁት ነው ማለት ነው። ሰውየው ላይመቸው ይችላል። ካኒው ብላችሁ ትጠይቁ ግን ትችላለህ እባክህ። ከዛ እሱም የራሱ መልስ ሊሰጥ ይችላል። እኔ አስማ አለብኝ ወይ ደግሞ ምናምን ምናምን ሊቀባጥር ይችላል፣ መብቱ ነው። ስለዚህ እናንተ ፖላይት መሆን ግዴታ አለባችሁ ማለት ነው። ከዛ በኋላ እዚህ ጋር 200 ብር ተቀብለነዋል። 200 ብር ሰተን 20 ብር 180 ብር መልስ አለ ወይ ዘ ቼንጅ ብለን ጠይቀነዋል። እንቀጥል። ኪፕ ዘ ቼንጅ ቴንክ ዩ ካልነው ደግሞ ለምሳሌ ይችኛዋን እናጥፋትና አምስተኛዋን ፓርት ፑል ኦቨር ሄር ብለን ወረድን። መንፈልጉ ቦታ ደረስን። ከዛ 200 ብር ሰጠነው። መልስ ሊሰጠን 180 ብር መልስ ሊሰጠን ሲፈልግ እኛ በአገልግሎቱ ተደስተን ኤር ኮንዲሽነሩን አብርቶልናል፣ ፊታችንን አጥቦናል፣ ምናምን ብዙ ደስተኛ እንድንሆን አድርጎናል፣ ተንከባክቦናል። ስለዚህ 200 ብር ሰጠን ቲፕ መስጠት ስንፈልግ ምንድነው የምንለው? ኪፕ ደ ቼንጅ። ቼንጅ ምንድነው ብለናል ቅድም? መልስ ነው። ኪፕ ማለት ደግሞ ያዘው ማለት ነው። ኪፕ ደ ቼንጅ ቴንክ ዩ አመሰግናለሁ። መልሱን ያዘው አመሰግናለሁ። መልሱን የያዙት ሽማግሌም ከሆኑ መልሱን የያዙት አመሰግናለሁ ብላችሁ ትወርዳላችሁ ማለት ነው። ስለዚህ እነዚህን በታክሲና በህዝብ ትራንስፖርት አካባቢ የምንጠቀማቸው እንግሊዝኛዎች እነዚህን ይመስላሉ። ማለት አንትኖቹን አገባቦቹ ምናምን እንዴት ነው የምንጠቀማቸው የሚለውን በሌላ ጊዜ እናያለን። ነገር ግን አሁን ላይ እነዚህ በህዝብ ትራንስፖርት እና ታክሲ ውስጥ ከገባን በኋላ ሊሆን ይችላል በህዝብ ትራንስፖርት አካባቢ የምንጠቀማቸውን እንግሊዝኛዎች እነዚህን ከሸመደዳችሁ ሌላውን አይከብዳችሁም ማለት ነው። ለምሳሌ መተካት ነው። እናንተ ወደ ዱባይ ወደ ሌላ ቦታ መሄድ ከፈለጋችሁ እችኛዋን ስሟን የቦታውን ስም መተካት ብቻ ነው እንጂ እነዚህ ፍሬዞች አይቀይሩም። አር ዩ ጎይንግ ቱ ጅዳ፣ አር ዩ ጎይንግ ቱ ዱባይ፣ አር ዩ ጎይንግ ቱ ሐዋሳ፣ ብቻ የሰው የቦታ ስም መጥቀስ ነው። ለምሳሌ እናንተ ዱባይ ከሆናችሁ፣ እናንተ ሳውዲ ከሆናችሁ፣ እናንተ ኢትዮጵያ ውስጥ አዲስ አበባ የሆነ ቦታ ከሆናችሁ 22 ሆናችሁ ወደ ገርጂ መሄድ ከፈለጋችሁ ቦታውን ብቻ ነው የምትተኩት እንጂ እነዚህ ፍሬዞች አይቀየሩም ማለት ነው። አር ዩ ጎይንግ ቱ ትሄዳለህ፣ ወዴት? እዛ ያንን ቦታ ትጠቅሳላችሁ ማለት ነው። ሃው ማች ኢዝ ዘ ፌር ቱ እስከምትለው ድረስ አትቀየርም፣ ቦታው ብቻ ይቀየራል ማለት ነው። ሃው ማች ኢዝ ዘ ፌር ቱ 22፣ ሃው ማች ኢዝ ዘ ፌር ቱ የሆነ ቦታ ገርጂ ሊሆን ይችላል። ዱባይም ከሆናችሁ የሆነ ቦታ ስፔሲፊክ የሆነ ቦታ መጥቀስ ትችላላችሁ ማለት ነው። ካን ዩ ድሮፕ ሚ ኦፍ ኒር ዘ ባንክ፣ ካን ዩ ድሮፕ ሚ ኦፍ ኒር ባንክ የምትለዋ ትቀይርና የሆነ ቦታ ወይ ደግሞ ስቴሽነሪ ሊሆን ይችላል፣ የሆነ መኪና ማጠቢያ፣ መኪና ማከራያ ወይ ደግሞ ባስ ስቴሽን ሊሆን ይችላል። ያንን ቦታ መጥቀስ ስላላችሁ እነዚህ ፍሬዞች ግን አይቀየሩም ማለት ነው። ቦታውን ብቻ እየጠቀሳችሁ እነዚህን እንግሊዝኛዎች መጠቀም ትችላላችሁ ማለት ነው እንደናንተ። ስለዚህ ቦታውን እየተካችሁ እነዚህን ፍሬዞች ግን እየያዛችሁ እንግሊዝኛ መናገር ትችላላችሁ ማለት ነው። ትርጉማቸውም ወደዚህ መሄድ ትችላለህ ወይ፣ ትሄዳለህ ወይ፣ ሃው ማች ኢዝ ዘ ፌር ዋጋው ስንት ነው፣ ወዴት፣ ወደዚህ ቦታ ለመሄድ ዋጋው ስንት ነው ለማለት ስትፈልጉ ሃው ማች ኢዝ ዘ ፌር ቱ ትሉና ቦታውን ትጠቅሳላችሁ ማለት ነው። ያንን ስትሉ ባለታክሲውን ዋጋው ስንት ነው ለማለት እየፈለጋችሁ ነው ማለት ነው። ስለዚህ እነዚህ ፍሬዞች ከያዛችሁ ለምሳሌ ቦታ ማይተኩ ፑል ኦቨር ሂር ካላችሁ እዚህ ጋር ውርደኝ ለማለት ነው። ስለዚህ የትም ቦታ ሁኑ፣ የትም ዓለም ዙሪያ ሁኑ፣ የትም ቦታ ሁኑ ፑል ኦቨር ሂር የምትለዋን ሁሌ መጠቀም ትችላላችሁ ማለት ነው። ሞር ስትፈልጉ ፑል ኦቨር ሂር ማለት ትችላላችሁ ማለት ታክሲ ተሳፋሪ ሆናችሁ የትም ቦታ ሁኑ። ዱ ዩ ሃቭ ኤ ቼንጅ ፎር ስትሉ ደግሞ መልስ አለክ ወይ፣ ለዚህ የሚሆን መልስ አለክ ወይ፣ ለምን ያክል ብር፣ እናንተ ያላችሁን ዝርዝር ብር። ለምሳሌ 100 ብር ሊሆን ይችላል፣ 50 ብር ሊሆን ይችላል ያዛችሁት፣ ያቺን ብር እናንተ ትተኳታላችሁ ማለት ነው። በዚች ቁጥሯን ብቻ ትተኳታላችሁ፣ ግን ንግግሩ ፍሬዙ አይቀየርም ማለት ነው። እችኛዋ ዱ ዩ ሃቭ ኤ ቼንጅ ፎር እስከምትሏ ድረስ ግዴታ ትጠቀሟትና የምትቀይሩት ምንድን ነው? እቺን ብቻ ነው ማለት ነው። ቁጥሯን ብቻ ነው የምትቀይሩት። ለምሳሌ ዶላር ከሆነ ዶላር ማለት ትችላላችሁ። ከረንሲውን እንደፈለጋችሁት፣ ቁጥሩንም እንደፈለጋችሁት፣ እናንተ እንዳላችሁ ገንዘብ እንደያዛችሁ ገንዘብ ማለት ነው። ሃው ሎንግ ዊል ኢት ቴክ ቱ ጌት
ዴር ዴር የምትለዋ እንትን ቦታን ነው የምታመለክተው፣ እዛን ነው እንጂ ስፔሲፊክ ቦታ ስም አይደለም። ስም ሳይሆን የሆነ ቦታ ስፔሲፊክ ቦታ። ለምሳሌ እችኛዋን መተካት እንችላለን። ሜክሲኮ ብለን መተካት እንችላለን። የፈለግነውን ቦታ መተካት እንችላለን። ስለዚህ እዛ ቦታ ለምሳሌ እናንተ ጠቅሳችሁ ሊሆን ይችላል፣ የሆነ ቦታ ጠቅሳችሁ ሊሆን ይችላል መጀመሪያ። ከዛ ከነገራችሁ በኋላ ለማን ለመሆኑ እዛ ቦታ ላይ ለመድረስ ምን ያክል ጊዜ ይፈጅብኛል ብላችሁ አስዩም ለማድረግ ወይ ደግሞ ለመገመት ራሳችሁን ለማጽናናት ወይ ተጨማሪ ታክሲ ለመያዝ እንዲያበረታቷቸውም ወይ ደግሞ ኧረ እኔ አልችልም ብላችሁ ለመመለስም ከፈለጋችሁ ሰዓቱን ማወቅ ጥሩ ነው። ቢሆንም ባይሆንም ጥሩ ነው ጥሩ ነው። ሃው ሎንግ ዊል ኢት ቴክ ቱ ጌት ዴር ወይ ደግሞ ዴር የምትለዋን መጀመሪያ ቦታውን ስለጠቀሳችሁለት ነው። ያው እዛ ለመድረስ ምን ያክል ግዴታ ስሙን ሁሌ መጥቀስ አይኖርባችሁም። ለዛ ነው ንግግር ላይ ያው በአማርኛም እንትን ስንለው እዚያ ለመድረስ ምን ያክል ጊዜ ይፈጅብኛል። ኦልሬዲ ስለምን አይነት ቦታ እያወራችሁ እንደሆነ ስለምታውቁት እዚህ ጋር የቦታውን ስም አልተጠቀሰም። ግን ቦታውን ስም መጥቀስ ከፈለጋችሁ እችኛዋ ዜር የምትለዋን ቦታ በስም መተካት ትችላላችሁ ማለት ነው። የቦታውን ስም መጥቀስ ስላላችሁ ሃው ሎንግ ዊል ኢት ቴክ ቱ ጌት ሜክሲኮ ወይ ደግሞ 22 ገርጂ የሆነ ቦታ የምታውቁትን ቦታ ክፍለ ሀገርም ከሆናችሁ እና ያንን ቦታ ውጭ ሀገርም ከሆናችሁ ስፔሲፊክ ስሙን ጠቅሳችሁ ማለት ትችላላችሁ። ግን መጀመሪያውኑ ከሰውየው ጋር ስታወሩ ስለምን አይነት ቦታ እያወራችሁ እንደሆነ ስለምታውቁ ያንን ቦታ የቦታ ስም ዴር በሚለው ስም ከተካችሁት ገላጭ ከተካችሁት ያው እንግሊዘኛችሁን አድቫንስ ያደርግላችኋል ማለት ነው። ግዴታ በየጊዜው ያንን ቦታ ስም ከምትጠቅሱ እንደዚህ አይነት አማራጮችም እንዳሉ ብታውቁ ጥሩ ነው። ያው ኤር ኮንዲሽነር የሚለውን ደግሞ ካን ዩ ተርን ኦን፣ ሌላም ነገር ከሆነ ሌሎችም ነገሮች ካን ዩ ተርን ኦን። ለምሳሌ ሙዚቃ ከፈለጋችሁ እችኛዋ ኤር ኮንዲሽነር የምትለዋን በሙዚክ ትተኩትና ካን ዩ ተርን ኦን ደ ሚውዚክ ማለት ትችላላችሁ። ካን ዩ ተርን ኦፍ ደ ሚውዚክ፣ ሃይማኖተኛ ከሆናችሁ ዘፈን ከጠላችሁ እባክህ ሙዚቃውን ልታጠፋው ትችላለህ ማለት ከፈለጋችሁ ኤር ኮንዲሽነር የምትለዋን በሙዚቃ መተካት ትችላላችሁ። ካን ዩ ተርን ኦን ከፈለጋችሁ ደግሞ ከደበራችሁ ዜናም ክፈትልኝ ምናምን ሬዲዮን ክፈትልኝ ካን ዩ ተርን ኦን ደ ሬዲዮ ማለት ትችላላችሁ ማለት ነው። ስለዚህ ካን ዩ ተርን ኦን እነዚህ ከሆነ ስም በፊት የተገለጹትን ፍሬዞች ሁሌ መጠቀምና እነዛን ፍሬዞች ግን በምትፈልጉት ቃል መተካት ትችላላችሁ ማለት ነው። ስለዚህ እነዚህን ነገሮች በየራሳችሁ እየተካችሁ እንግሊዘኛችሁን ማዳበር ትችላላችሁ ማለት ነው። ትርጉማቸውንም እዚህ ጋር አስቀምጬላችኋለሁ። አሁን ደግሞ ቀጥሎ ወዳለው ቪዲዮ እንሄዳለን። በሁለተኛው ቪዲዮ ልፖስትላችሁ ወይስ አሁኑኑ በዚሁም ቀጥለው የሚለውን ቪዲዮ እንዳይረዝምባችሁ ግን በሁለተኛው እናድርገውና ይህኛውን በደንብ በራሳችሁ እየተለመዳችሁ ሂዱ። አሁን ደግሞ ቀጥሎ በሁለተኛ ቪዲዮ ገብታችሁ ቀጥታ ማየት ትችላላችሁ። በሬስቶራንት እና በካፌ ውስጥ የምንጠቀማቸውን እንግሊዝኛዎች እናያለን ማለት ነው። ስለዚህ ሰብስክራይብ ማድረግና የደውል ምልክቷን ተጭናችሁ ቤተሰቦች መሆናችሁን አትርሱ። ኮሜንት ላይም የምትፈልጉትን ነገር እየጠቀሳችሁልኝ እኔም እነዛን ነገሮች ወደኋላ የተመለስኩኝ ሪቫይዝ እያደረጉላችሁ እንሄዳለን ማለት ነው። አመሰግናለሁ።